ጠባብ ለሚፈልግ ሰው ደግሞ በከለርም ሳይዝም ጠባብ ሆኖ ተሰርቷል ማለት ነው። እሱ የእናንተ ፍላጎትና ምርጫ ነው። አዲስ አመት ደግሞ ለአዲስ አመትም አለ እንግዲህ በዛው ውስጥ ደግሞ ለአዲስ አመት እያዝነን የቀረብነ ማለት ነው። ሲደረግ ሲገጣጠም የተለየ ውበት አለው ማለት ነው። ልብሱ ያምራል። ከለሮቹ ደግሞ በጣም ያምሩ ማለት ነው። እንደምታዩት ዲዛይኑ በጣም ነው የሚያምር። በወርቃማ ቢጫ የተወሰወሰች በጣም መደቧ ደግሞ ሲልቨርና ውስውስ ነው ማለት ነው። መጪው ጊዜ አጀንዳ ነው። አዲስ አመት ነው። ካሁኑ ነው የሚታዘዘው። በተመጣጣኝ ዋጋ ያለው አልባሳት እናሳያችኋለን። ሰላማችሁ ይብዛልኝ። ዛሬ ደግሞ አሸንዳም ደርሷል፣ አዲስ አመትም ደርሷል። እንግዲህ ቆንጆ ነገር እያዝነው ወደ እናንተ እንቀርባለን ማለት ነው። እቺ ልብስ እንደምታዩት መካከለኛ ጥለት ነች። እንደምታዩት በጣም የምታምር ከለር ውስውስ የሆነ ከዚህ ጋር ደግሞ 3 አይነት ደረጃ ያላት የሚመስል ከዚህ ደግሞ መሃሉ 2 አይነት ዲዛይን ያለው በጣም የምታምር ልብስና መካከለኛ ጥለት ናት። በሰፊም አይደለችም፣ በሰፊም አለው በመካከለኛ ጥለት ነው የመጣው ማለት ነው። በጣም የምታምር ቆንጆ ልብስ ዝም ያለ ነገር ለምትፈልጉ ሰዎች መነኑን እንደምነግራችሁ 2 አይና መነን ነው። አሁን እየተሻሻለ ነው መነናቸው የመጣ ሁሉም ጋር ማለት ነው። የምታምር ልብስ ናት። የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት በወደዳችሁት መንገድ ቆንጆ ነው ተሰርቶ አልቆለት 15000 ብር ድረስ ቆንጆ አድርገን ሰርተን እናቀርብላችኋለን። እዘዙና በወራጅም ከፈለጋችሁ እንዲሁም በአንገቱ 4 ማዕዘን ኦቪ ተላላፊ የተለያዩ ዲዛይኖችን እንደኔም እንደለበስኩት መጠቀም ሰፋም ጠበብም አርጋችሁ ትችላላችሁ ማለት ነው። እንደምታዩት ነጠላውን አጥፌን ያስኩት በጣም ያምር ነው። እንግዲህ ዝንግት ያለ ወርዱም ስፋቱም ጥለቱም አንዱ ዲዛይን ላይ ጥለቱ ገብቷል ማለት ነው። ነጠላው ላይ እዘዙና ዋጋ አልቆለት 15000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ወደዚህ ቀሚስ ሳይድ ደግሞ እንደምታዩት ከዚህኛው ዲዛይን አንድ አይነቱ ነው፣ ግን እቺ ለየት ያለች ናት። ከለሯም እቺ ደግሞ ሰንሰለቷ ባለ አንድ ነው መንገዷ ከተሯ ማለት ነው። እንደዚህ እንደምታዩትና ጠባብ ለሚፈልግ ሰው ደግሞ በከለርም በሳይዝም ጠባብ ሆኖ ተሰርቷል ማለት ነው። እሱ የእናንተ ፍላጎትና ምርጫ ነው። ሰፊውን ካላችሁ ሰፊው፣ ጠባቡንም ካላችሁ ጠባቡንም። ለዛ ነው እንግዲህ የተለያየ ምርጫ ይዘንላችሁ መንገር። መነኑ ደግሞ ሁሌ እንደምነግራችሁ 2 አይና መነን ነው ማለት ነው። ዛሬ የሚገርመው ይሄ 5 አርብ ነው። 5 አርብ ነው። አንዳንድ ልብሶች ሲመጡ 5 አርብ ይሆናል። ወርዳቸው ትንሽ ጠባብ ከሆኑ ለማስፋት 5 አርብ ይሆናል። ያው ቀጭን ጥለት ደግሞ ሲሆን ሰፋ እንዲል ተደርጎ ነው የመጣው ማለት ነው። ለተለያዩ ፕሮግራሞች ይሆኗችኋል። እንግዲህ ፕሮግራማችንም ሰፋ እያለ ነው የመጣውና ሽምግልና፣ ልደት፣ የተለያዩ ፕሮግራሞች ላይ ጥበብ አርጋችሁ ትደምቃላችሁ ማለት ነው። ያው ጥበብ በጣም ነው የሚያደምቀው። ከለር አይመርጥም ናይል በጣም የምትደምቁበት ነው። የባህል ልብስ ዋጋ አልቆለት 10000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ነጠላው ታጥፌ ነው ያስኩት። ወርዱም ስፋቱም ደስ ነው የሚለው። አሁን የሚመጡ ነጠላዎች ከቀሚሱ የበለጠ ያማሩ ነው ማለት ነው። ጥለቱ አንድ ዲዛይን ከዚህ ገብቷል ማለት ነው። እንደምታዩት በጣም ነው የሚያምረው። ስፋቱ መነናቸው ዋጋ አልቆለት 10000 ብር ድረስ እንሰራለን። እሺ ወደዚህ ቀሚስ ስኔ ደግሞ እንግዲህ እንደምታዩት ከዚህ ቀደም በሰፊ ነበር የነበረው። አሁን ደግሞ እንደዚህ በመካከለኛው ጥለት ተሰርቶ መጥቷል ማለት ነው። እንደዚህ እንስ ሲል ደግሞ የሚያምሩ ልብሶች አሉ። እንደዚህ እኔ ግን ጠበብ ሲል ወድጀዋለሁ ማለት ነው። እንደምታዩት በጣም ነው የሚያምር። እንደዚህ ስትነቁት እጅ ጥልፍ ነው የሚመስለው። መነናቸው ደግሞ ሁሌ እንደምነግራችሁ እንደዚህ በጣም ወፍራም 2 አይና መነን የሚባሉ ናቸው። ከውስጥ ደግሞ ገበርና መነን ድጋሚ ሆኖ ይሰራል ማለት ነው። አንገት ዲዛይኑ ደግሞ እናንተ የፈለጋችሁትን እየመረጣችሁ ዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን። እንደምታዩት መካከለኛ ጥለት ነው። በጣም ያምር ልብስ ነው። ለተለያዩ ፕሮግራሞች የምታምሩበት ልብስ ነው። ያምራል። ቆንጆ ልብስ ነው። ዘዙና ዋጋ አልቆለት 15000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ነጠላው በጣም ነው የሚያምር። ስፋቱ ርዝመቱ እንደዚህ እስከ አንገቴ ነው ብዙ ጊዜ ነጠላ የሚሆን። አሁን ደግሞ እዛ ያለፈ ሰፋ ያለ ነው። ወርዱም ሳይዙም ጥለቱም እየሰፋ ያረጉ እየገባ ነው እየተሰራ ያለው ቆንጆ ልብስ ነው። አልቆለት 15000 ብር ድረስ ቆንጆ አድርገን ሰርተን እናንተ በፈለጋችሁት መንገድ እኛ እናቀርባለን። አሸንዳ ደርሷል። ስልኩ ይሄው በግሩፕም በተናጠልም ነው እናለብሳችኋለን ማለት ነው። አዲስ አመት ደግሞ ለአዲስ አመትም አለ እንግዲህ በዛው ውስጥ ደግሞ ለአዲስ አመት እያዝነን የቀረብነ ማለት ነው። ቆንጆ እየመረጥን ለአዲስ አመት መካከለኛም ሰፊም ጥለት ማለት ነው። እንደምታዩት ልብስ በወርቃማ ቢጫ በወስውስና እንዲሁም በቤጅ ከለር ያለቀሽ ናት። ጌጧ ራሱ የሚያምር ነው። በጣም የምታምር ልብስ ናት። እንደምታዩት መነኗ 2 አይና መነን ሁሌ እንደምነግራችሁ። የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ መሰራት ይችላል። እሱ የእናንተ ፍላጎትና ምርጫ ነው። በጣም የምታምር ልብስ ነው። ያው አዲስ አመትም እየመጣ ስለሆነ
አስቀድማችሁ ቆንጆ የምትሆንበት ልብስ ይዘን ቀርበናል። 4 አርብ ነው። በጣም ሳይዝ ወርድ ሰፊ ነው። ጥለቱን በጣም የሚያምር ጥለት ነው። እንግዲህ አልነግራችሁም በጣም ነው የሚያምር ሆኖ የተሰራው ማለት ነው። የእናንተ ምርጫ ነው የሚሆነው። ዋጋው አልቆለት 13000 ብር ድረስ ቆንጆ አድርገን ሰርተን እንቀርባለን። እናንተ በፈለጋችሁት መንገድ ማሰራት ማዘዝ ትችላላችሁ። እኛ ቆንጆ አድርገን ሰርተን እናቀርባለን። ወደ ነጠላው ሲሄድ ደግሞ እንደምታዩት ወርዳቸው ሳይዛቸው ጥለቱ ባለ አንድ ዲዛይን ነው የገባው። በጣም ነው የሚያምር። ስፋቱ ነው ዋናው። ሲደረግ ተቋጭቶ ተሰፍቶ በጣም ነው የሚያምረው። እናንተ የፈለጋችሁትን ዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን። ወደዚህኛው ልብስ ደግሞ ስወስዳችሁ እንደምታዩት ከዚህ ቀደም ዲዛይኑ ከዚህ ቀደም ሰፋ ባለም በሌላም ከለር ነበር። ይሄ ደግሞ እንደምታዩት በቢጫ መደብ ውስጥ ነው የተሰራው። ያምራል። ለየት ያለ ነው። ሲደረግ ሲገጣጠም የተለየ ውበት አለው ማለት ነው። ልብሱ ያምራል። በጣም ቆንጆ ልብስና መካከለኛ ልብስ ነው። ለብዙ ፕሮግራም የምታምሩበት ልብስ ነው። ይሄ በጣም ነው የሚያምረው። መነኑ እንደምነግራችሁ 2 አይና መነን ነው። እዚህ ቀደም ብዙ ጊዜ ተወዶ የተሰራ ልብስ ስለሆነ ያምራል። እንደዚህ እንደምታዩት ቆንጆ ልብስ ነው። ዋጋው አልቆለት 16000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ዋጋቸው ራሱ በጣም የሚያጥሩ ነው። እናንተ የፈለጋችሁትን እያመረጣችሁ ዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ነጠላው ላይ በጣም ሰፊ ጥለት ነው የገባ ማለት ነው። እንደምታዩት ቆንጆ ነው። እንደዚህ ሲሆን ደግሞ ነጠላ ጥለቱ ሰፋ ሲል ለታች ለቀሚሱ ትልቅ ውበት አለው ማለት ነው። እንደዚህ ታጥፎ ሲደረግ ተሰፍቶ ተቋጭቶ በጣም ነው የሚያምረው። እንደዚህ ጣል ሲል ደግሞ ከታቹ ጋር የተለየ ውበት ይሰጣል ማለት ነው። የሚያምር ነው ነጠላው። ወርዱ ስፋቱ ተቋጭቶ ሲለበስ ደግሞ በጣም ቆንጆ ልብስ ነው። ዋጋውም አሪፍ ነው። ዘዙና እኛ ቆንጆ አድርገን በፈለጋችሁት መንገድ ሰርተን እናቀርባለን። ወደዚህኛው ቀሚስ ደግሞ እንደምንቁጣጣሽ እየመጣ አይደል? እንቁጣጣሽ የሆነ ልብስ ነው ይዘንላችሁ የቀረብን። ቢጫም ባይሆን እንቁጣጣሽ ነው። ቢጫም ስላለው ያምራል ማለት ነው። እንቁጣጣሽ ከሆነ ያምራል። እንደምታዩት በጣም የሚያምር ልብስ ነው። ራሱ ልብሱ ይናገራል። ለበዓል ተብሎ ነው የተሰራው። ዲዛይኑ እዚህ ጋር ምንም እንቁጣጣሽ ቢሆን የሚያምር ለየት ያለ ውበት ያለው እንቁጣጣሽ ነው። ያምራል ማለት ነው። አንዳንዴ የተለመደ እንቁጣጣሽ አለ አይደል? ከዛ ወጣ ብሎ የተሰራ ነው። ቆንጆ ልብስ ነው። የሚታይ ልብስ ነው። እንደምታዩት 4 አርብ ነው። በጣም የሚያምር ልብስ ነው። አዲስ ልብስ ነው ማለት ነው። 2 አይና መነን ነው። ቆንጆ መነን ነው። እንደምታዩት አንገቱን 4 ማዕዘን ተላላፊ የተለያዩ ዲዛይኖችን መርጣችሁ ቆንጆ አድርገን በጣም የሚያምር ልብስ አድርገን የአንገታችሁን ዲዛይን ጠልፈን ቆንጆ እናደርገዋለን ማለት ነው። እናንተ በፈለጋችሁት መንገድ ማሰራት ትችላላችሁ። እኛ ቆንጆ አድርገን እንሰራለን። ዋጋ አልቆለት 16000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ከቀሚሱ ባልተናነሰ ነጠላው ላይ እንደዚህ ሰፋ ብሎ ገብቷል ማለት ነው። ጥለቱ እንደዚህ እንደምታዩት ነው። ወርዱ ስፋቱ በጣም ነው የሚያምረው። እንደዚህ ሲሆን ደግሞ ከነጠላው ጋር እኩል ሲሆን ደግሞ ነጠላ ያምራል ማለት ነው። ጣል ሲደረግ የተለየ ውበት አለው ማለት ነው። ልብሱ በጣም የሚያምር የሚያደምቃችሁ ልብስ ነው። ዋጋ አልቆለት 16000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እንደዚህ እንደምታዩት ከለራቸው የሚያምር በከለራቸው እዚህ ጋር የገባበት አበባው እዚህ ጋር ከተሩ ምናምን በጣም የሚያምር ከዚህና እዚህ ደግሞ ማጀቢያው የተለየች የምታምር ልብስ ናት። ወድጃት ነው የገዛዋት። በጣም የምታምር ቆንጆ ልብስ ነች። 4 አርብ ናች። እንደዚህ ደግሞ ዙሪያውን ሲገጣጠም ተሰፍቶ ገበር መነን ውስጡ ላይ ገብቶ ሲሰራ ደግሞ ልብሱን የተለየ ውበት ይሰጠዋል ማለት ነው። የምታዩት ቆንጆ ልብስ ነው። እኛ ደግሞ ቆንጆ አድርገን የአንገት ዲዛይናችሁም እናንተ በመረጣችሁትና በፈለጋችሁት መንገድ ቆንጆ አድርገን ሰርተን እናቀርባለን። እዘዙና በጣም የምታምር ልብስ ናት። ለተለያዩ ፕሮግራሞች የምታምሩበትና የምዘንጡበት ልብስ ነው። ቆንጆ አድርገን ሰርተን 13000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ነጠላው እንደምታዩት ወርዱም ስፋቱም ጥለቱም በዚህ መንገድ ቆንጆ ሆኖ ገብቷል ማለት ነው። በስማም ስፋቱ ደስ ረጅም ነው። ስፋቱ ወርዱ እንግዲህ ነጠላውን እንደዚህ ያረኩ እያሳየዋችሁ መቼም ነጠላ አትጠይቁኝም። በጣም ቆንጆ ነው። እንደዚህ እንደምታዩት ሰፋ ብሎ ነው እያሳየዋችሁ ያለ ይዤ ጥለቱ ተቋጭቶ ተሰፍቶ ከነጠላው ከቀሚሱ ጋር እንደዚህ ተደርጎ ሲለበስ የተለየ ውበት አለው። ነጠላው ከቀሚሱ ጋር ሲደረግ ማለት ነው። የፈለጋችሁትን ዲዛይን መርጣችሁ እኛ ቆንጆ አድርገን ሰርተን 13000 ብር ድረስ እንሰራለን። ወደዚህ ልብስ ስንሄድ ደግሞ መካከለኛ ጥለት ነው። እንደምታዩት 3 ደረጃ ነው። ውስጡ ላይ ብዙ ከለሮች አሉት። በጣም ያማምር ከለሮች አሉት ማለት ነው። መደቡ እንደዚህ በውስውስ ቤጅ ነው የተሰራው። ውስውሱ ነው ቤጅ ነው። እዚህ ጋር ደግሞ ማሃት ከለሮች አሉት። በጣም ብዙ ከለር አለው። ከለሮቹ ደግሞ በጣም ያምሩ ማለት ነው። እንደምታዩት ዲዛይኑ በጣም ነው የሚያምር። ከዚህ ጋር እንደ ባለ 3 ደረጃ ነው። እዚህ ጋር ደግሞ እንደዚህ አድርገን ቀንሰን
ባለ 2 ደረጃም ተደርጎ መሰራት ይችላል ማለት ነው። ልብሱ ደግሞ ሲገጣጠም የተለየ ዲዛይኑን ፍክት አድርጎ የሚያሳይ ውበት አለው ማለት ነው። ወርቃማው ራሱ እዚህ ጋር በጣም ነው የሚያምረው። እንግዲህ እናንተ ከወደዳችሁት ከመረጣችሁት እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። የአንገት ዲዛይኑ እናንተ በፈለጋችሁት በወደዳችሁት መንገድ ቆንጆ አድርገን ሰርተን 22,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙን። ነጠላው ደግሞ የሚገርማችሁ ከቀሚሱ ባልተናነሰ ግማሹ ዲዛይን ነጠላው ላይ ገብቷል። እንደምታዩት ነጠላው ስፋቱ ሳይዙ በጣም ነው የሚያምር። መነኑ 2 አይና መነን ነው። በጣም ቆንጆ ልብስ ነው። 3 እያጠፉት ነው እንግዲህ ነጠላው እንደምታዩት በጣም ዝንክት ያለ ነው። ለቤተ ክርስቲያን ለተለያዩ ፕሮግራሞች እንዲያጣፍታችሁ ቆንጆ ሆናችሁ የምታምሩበት ልብስ ነው። ብዙ ልብሶች የተለያየ ከለር ቢሆንም እንቁጣጣሽ የሚመስሉ ናቸው። ዲዛይናቸው ወደዛ ነው። እንግዲህ ቀሚስ ደግሞ በሰፊው ከዚህ ቀደም ታውቁታላችሁ። አሁን ደግሞ እንደዚህ ጠበብ ባለ ነው ይዤላችሁ የቀረብኩኝ ማለት ነው። በጣም የሚያምር ልብስ ነው። ያው እንቁጣጣሽ ስለደረሰ እንቁጣጣሽ የምትሆኑበት ልብስ ነው ማለት ነው። ያምራል። እንደምታዩት ዲዛይኑ በጣም ነው የሚያምር። ጥርት ያለ ጽድት ያለ ነው። ተገጣጥሞ ሲደረግ ደግሞ ገበር መነን ውስጡ ላይ ሲሆን የተለየ ውበት አለው። የአንገት ዲዛይኑ ደግሞ የፈለጋችሁትን እየመረጣችሁ እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ስፋቱ ወርዱ በጣም ነው የሚያምር። መነኑ 2 አይና መነን ነው። እኛ ደግሞ ቆንጆ አድርገን ሰርተን እናቀርብላችኋለን። አልቆለት 18,000 ብር ድረስ እንሰራለን። እዘዙና። በጣም ቆንጆ ልብስ ነው። እንደዚሁ ከቀሚሱ ባልተናነሰ ጥለቱ ነጠላው ላይ ገብቷል ማለት ነው። እንደምታዩ ስፋቱ ወርዱ ጥለቱ በጣም የሚያምር ነጠላዎች ናቸው። ለቤተ ክርስቲያን አነሰነ ለምትሉ ሰዎች እንግዲህ ነጠላዎች በዚህ መንገድ እየተሰሩ ነው። ቆንጆ ናቸው። ተቋጭተው ተሳፍተው ሲያልቁ ደግሞ በጣም የተለየ ውበት አላቸው። ከቀሚሱ ጋር ሲለበሱ ትልቅ ውበት አላቸው ማለት ነው። ያምራሉ። አልቆለት 18,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙን። ወደዚህ ቀሚስ ሲሄድ እችም ቀሚስ እንቁጣጣሽ ናት። ያው ደረጃ እንቁጣጣሽ ናት። እንግዲህ የተለያየ ቢጫም ባይሆኑ የተለያዩ እንቁጣጣሽ ከለሮችን ይዤላችሁ የቀረብኩኝ እንደዛም ስለሚደረግ ማለት ነው። እንደምታዩት እንደዚህ ታጥፎ ባለ 2 ደረጃ ሆኖ መሰራት ይችላል። ባለ 3 ያላችሁ ደግሞ እንደዚህ ብሎ መሰራት ይችላል ማለት ነው። ቆንጆ ልብስ ናች። ከለሯ በጣም ነው የምታምረው። እንደምታዩት መደቧ ጎመኔ ውስውስ ናች። እዚህ ጋር ደግሞ ጣል ጣል ተደርገው በጣም የተለየ ውበት አለው። ከላይና ከታች ደግሞ በጣም ያምሩ ዲዛይኖች አሉ ማለት ነው። እናንተ የፈለጋችሁትን ይህም ተቀንሶ መሰራት ይችላል ማለት ነው። እናንተ እንደየፍላጎታችሁ እኛ ቆንጆ አድርገን ሰርተን እናቀርባለን። ዋጋ አልቆለት 15,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙን። ነጠላው ከቀሚሱ ባልተናነሰ ጥለቱ ነጠላው ላይ ገብቷል። ወርዱ ስፋቱ በጣም የሚያምር ነጠላ ነው። ተቋጭቶ ተሰፍቶ ደግሞ እንደዚህ ተደርጎ ተጣፍቶ ሲላበስ በጣም ነው የሚያምረው ማለት ነው። ከቀሚሱ ጋር እንደምታዩት እኩል ነው የሚያምር። በነጠላው ዲዛይን ጠበብ ብሎ ደግሞ አንገታችሁ ላይ ገብቶ 4 ማዕዘን ኦር ተላላፊ እንዲሁም የፈለጋችሁትን ስራ ወራጅን መሰራት ይችላል ማለት ነው። ቆንጆ አድርገን ሰርተን እናቀርብላችኋለን። እንደምታዩት ቢጫ ነገርም ዛሬ ይዤላችሁ ቀርብ ያለው ማለት ነው። ቢጫ ናት። በጣም ነው የምታምረው። በወርቃማ ቢጫ የተወሰወሰች በጣም መደቧ ደግሞ ሲልቨር እና ውስውስ ነው ማለት ነው። በጣም ነው የምታምረው። እነዚህ ደግሞ ያላት እንትን ዲዛይን በጣም ነው የሚያምር። ከተሯም በጣም ነው የሚያምር። እንግዲህ ከወደዳችኋት ከመረጣችኋት እኛ አንገቱን ዲዛይን ቆንጆ አድርገን ሰርተን እናቀርባለን። በጣም የምታምር ልብስ ናት። እንደምታዩት በዚህ መንገድ ቆንጆ ሆኖ ተሰርቷል። ዋጋ አልቆለት 14,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እናንተ ከመረጣችሁት ከወደዳችሁት እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ነጠላው እንደዚህ በምታዩት መንገድ ወርዱ ስፋቱ በጣም ረጅም ነው። እንደምታዩት የዲዛይኑ አንዱ ጥለት ነጠላው ላይ ገብቷል ማለት ነው። እዚህ ጋር ወስደን ያንገታችሁን ዲዛይን ቆንጆ አድርገን እንሰራለን። የወደዳችሁትን የመረጣችሁትን እያዘዛችሁና እኛ ደግሞ ቆንጆ አድርገን ሰርተን እናቀርባለን። ዋጋ አልቆለት 14,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙን። አሸንዳ ደርሷል። ለአሸንዳ የሚሆኑ ተመጣጣኝ ጥለት ያላቸው ለአዲስ ዓመታችሁ ደግሞ ቢጫ ጥለቶች አሉ። ካሳየናችሁ ውጪ የፈለጋችሁትን ልብስ ለአዲስ ዓመትም ለአሸንዳም ከፈለጋችሁ እዚህ በተቀመጠ ያላሳየናችሁን ቢሆን የአሸንዳ ልብሶች በሱፍ ክር እንደውም በፈትል የሚሰሩ ከፈለጋችሁ ማዘዝ ትችላላችሁ። እናንተ ፎቶን ከላካችሁልን እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ያልታየም ቢሆን ማለት ነው። የዛሬዎቹ አልባሳት እነዚህ ናቸው። በያላችሁበት መልካም ጊዜ ሁላችሁ ቸር ያገናኘን።